በሚያልቀው እድሜ በሚያልቀው ሀብትህ ሳያልቅብህና ሳያመልጥህ መልካም ነገር ስራበት። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ አላህ ሱብሓነሁ ወተዓላ በተከበረ ቃሉ እንዲህ ይለናል፣ ወማ ኡቲቱም ሚን ሸይኢን ፈመታኡል ሐያቲ ዱንያ ወዚነቱሃ። ዱንያ ላይ የተሰጣችሁት ነገር በሙሉ የዚች የጥቂት ጊዜ ዱንያ መጠቃቀሚያና ጌጧ ነው። ወማ ዒንደላሂ ኸይሩ ወአብቃ። አላህ ዘንድ ግን የምታሳልፉት መልካም ነገር ምንዳው በላጭና ዘውታሪ ነው። አፈላ ተዓቂሉን፣ አታስተነትኑምን? አታስቡምን? እዚች ዓለም ላይ እኮ እናንተ ብቻ አልኖራችሁም። ከእናንተ በፊት ብዙ ሰዎች ኖረዋሉ። የኖሩ ሰዎች ሁልጊዜ የሚኖሩ ይመስላቸው ነበረ። ዱንያን ሲያጣጥሟት ነበረ። ሁልጊዜ የሚኖሩ እየመሰላቸው ሕይወታቸውን አጉል ቦታ ላይ ሲጨርሱም ነበረ። ስለዚህ ነቃ በሉ፣ አስተንትኑ፣ አስተውሉ። ያላችሁበትን ዱንያ ጥላችሁ ወደ አኺራ ትሄዳላችሁ። ከእናንተ ጋር ያለው ዱንያ መጠቃቀሚያ በሙሉ ጥሏችሁ ይሄዳል፣ ወይም ጥላችሁ ትሄዳላችሁ። ታዲያ ብልጥና ጥሩ አስተዋይል ሰው ማን ነው? ባለበት ሐያት ሕይወቱን ለአኺራው የሰጠ ለአኺራ የሰራበት፣ አላህ በሰጠው ዕውቀት ለአኺራው የሰራበት፣ አላህ በሰጠው ዱንያ ሀብት ለአኺራው የሰራበት፣ አላህ በሰጠው ሁለንተናዊ በዚች ዓለም ላይ ያለ ነገርን በሙሉ ለአኺራው ያደረገ ሰው እሱ ነው የነቃና ብልህ ሰው ይላል አላህ ሱብሓነሁ ወተዓላ። ፈላ ተዓቅሉ ይለናል። ሁላችንም ዓቅል አድርገን አላህ በሰጠን ነገር ሳይወስድብን እኛን ወደ አኺራ ሳይወስድን ለአኺራችን እንሽምትበት፣ ለአኺራ ስራ እንስራበት እላችኋለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።